እንዴት ቆያችሁ ውድ የማስ ዊዝ አብርሃም ዩቲዩብ ተከታታዮች፣ ዛሬ የምናየው የንብብር ቁጥሮችን ማስላትና ቸው ምን ይመስላል የሚለው እናያለን። እስቲ የመጀመሪያው የንብብር ቁጥሮችን መደመር። እንግዲህ ከንብብር ቁጥሮች ውስጥ አሉታ እና አውንታ አሉ። እነሱን እንዴት መደመር እንደምንችል በእያንዳንዱ የምናየው ነው የሚሆነው። 3/5 ሲደመር 4/7። ስለዚህ ንብብር ቁጥሮችን እንዴት እንደምራለን? እንዲህ ነው የምናደርገው። ይሄኛው ሲባዛ በተመሳሳይኛው ሲባዛ፣ ይሄ ማለት 3 ሲባዛ በ7 ሲደመር እቺ ሲደመር እዚህ ጋር ያለችው ነች። ከዛ 5 ሲባዛ በስንት 5 ሲባዛ በ4 ሲካፈል የታችኛው ዲኖሚኔተራቸውን ማባዛት 5 ሲባዛ በ7 እኩል ይሆናል 3 ሲባዛ በ7 21 ሲደመር 5 ሲባዛ በ4 20 ሲካፈል 5 ሲባዛ በ7 35 21 ሲደመር 20 41 ስንተኛ 35ኛ ይሆናል መልሳቸው። እንግዲህ ይሄኛው ሁለት አውንታ የሆኑ ቁጥሮችን ስንደምር ነው። አሉታ የሆኑትን ስንደምርስ እንዴት ነው? ሁለት አሉታ የሆኑ ቁጥሮችን እንዴት እንደምራለን? ራሱ ቁጥሩን እንውሰድና በተመሳሳይ አሉታ 3/5 ሲደመር አሉታ 4/7። ይሄ ማለት ልክ እንደ ቅድም እንደሰራ ነው። 3ን ከማን ጋር ኔጌቲቭ 3ን ከ7 ጋር፣ 4ን ከማን ጋር ኔጌቲቭ 4ን ከ5 ጋር። ያ ማለት እኩል ይሆናል ኔጌቲቭ 3 ሲባዛ በስንት በ7 ሲደመር 5ን ከማን ጋር ከኔጌቲቭ 4 ጋር፣ 5 ሲባዛ በኔጌቲቭ 4 ሲካፈል ታይቱን እናባዛለን። 5 ሲባዛ በስንት በ7 5 ሲባዛ በ7። ይሄ ማለት ደግሞ ኔጌቲቭ 3 ሲባዛ በ7 ኔጌቲቭ 21 ሲደመር 5 ሲባዛ በኔጌቲቭ 4 ኔጌቲቭ 20 ሲካፈል 5 ሲባዛ በ7 35 5 ሲባዛ በ7 20 ኔጌቲቭ 21 ሲደመር ኔጌቲቭ 20 ኔጌቲቭ 41 35ኛ። እንግዲህ እዚህ ጋር ስታዩ ሁለት ኔጌቲቮችን በምንደምርበት ጊዜ የምናገኘው መልሰን ምንድነው? ኔጌቲቭ ነው። ሁለት ፖዚቲቮችን በምንደምርበት ጊዜ የምናገኘው ፖዚቲቭ ነው። ወይም ሁለት አሉታዎችን ስንደምር የምናገኘው መልሰን አሉታ ነው። ሁለት አውንታዎችን ስንደምር ደግሞ የምናገኘው ውጤት አውንታ ነው። ግን እዚህ ጋር ደግሞ ማወቅ ያለባችሁ አሉታና አውንታ ብትሰጡንሳ እዚህ ጋር እንውሰድና ኔጌቲቭ 3/5 ሲደመር 4/7። ይሄ አሉታ ነው፣ ይሄኛው ደግሞ አውንታ ነው። እንደዚህ ብትሰጠን ደግሞ እንዴት ነው የምንሰራው? ይሄ ማለት ልክ እንደቀደመው ኔጌቲቭ 3ን ከ7 ጋር 5ን ከ4 ጋር ኔጌቲቭ 3 ሲባዛ በ7 ሲደመር 5 ሲባዛ በ4 5 ሲባዛ በ4 ሲካፈል 5 ሲባዛ በ7 ኔጌቲቭ 3 ሲባዛ በ7 ኔጌቲቭ 21 ሲደመር 5 ሲባዛ በ4 20 ሲካፈል 5 ሲባዛ በ7 35 ኔጌቲቭ 21 ሲደመር 20። አሁን ኔጌቲቫችን ነው የሚበልጠው። መልሳችን የሚሆነው ምንድነው? ኔጌቲቭ ነው። 21 ብር ዕዳ ነበረብን፣ 20 ብር ሰርተን አገኘን። ዕዳችን ስንከፍል እቺስ ከዕዳ እንወጣ ማለት ዕዳ ውስጥ ነን። ያ ማለት ስንት ነው? ስንት ብር? ኔጌቲቭ 1 ስንተኛ? 35ኛ። እንቀይረውና ደግሞ ይሄኛውን እንቀይረውና ኔጌቲቭ 1 35ኛ መጣ። ኔጌቲቭ 1 35ኛ ከመጣ አሁን ቅድም እዚህ ጋር 4/7 ነው አውንታ አደረግነው። ደግሞ ኔጌቲቭ 3/5ኛን ምን እናደርጋለን? አውንታ እናደርግና አስተኛ 3/5
3/5 ሲደመር ኔጌቲቭ 4/7። ልክ እንደተለመደው እናደርገው። 3 ሲባዛ በ7 21 ሲደመር 5 ሲባዛ በኔጌቲቭ 4 ኔጌቲቭ 20 ሲካፈል ለስንት? 5 ሲባዛ በ7 5 ሲባዛ በ7 ይሄ ማለት ደግሞ 21 ኔጌቲቭ እና ፖዚቲቭ ሲደመር ምን ይሆናል? ኔጌቲቭ እና ፖዚቲቭ ስናባዛ ኔጌቲቭ ነው የምናደርገው። 21 ሲቀነስ 20 ሲካፈል 5 ሲባዛ በ7 35 እኩል ይሆናል። ከ21 ለ20 ስንቀንስ 1 ይሆናል። ስንተኛ? 35ኛ። እዚህ ጋር ማወቅ ያለባችሁ የምንቀንሰው ወይም በምንደምርበት ጊዜ ኔጌቲቭ እና አሉታና አውንታን በምንደምርበት ጊዜ አሉታው ትልቅ ከሆነ የምናገኘው መልስ አሉታ ይሆናል። አውንታው ትልቅ ከሆነ ደግሞ የምናገኘው መልስ አውንታ ይሆናል ማለት። ስለዚህ የንብብር ቁጥሮች ስሌቶችን እንግዲህ መደመር ይሄን ይመስላል። አሉታም ሲሆኑ አውንታም ሲሆኑ ይሄን ይመስላል። በዚህ ላይ ጥያቄ ካላችሁ ጥያቄያችሁን አስቀምጡልኝ፣ በኮሜንት አስቀምጡልኝ። የሚያየው ነው የሚሆነው። ጸባይ በንብብር ቁጥር ላይ ያለው ምን አይነት ጸባዮች አሉት? እንግዲህ የንብብር ቁጥሮችን መደመር እንዴት ነው አይተናል። አሁን ደግሞ በመቀጠል የመደመር ጸባይ በንብብር ቁጥር ላይ ምን ይመስላል የሚለውን እናያለን። 4 ጸባዮች አሉት። እነሱን ደግሞ በሂደት የምናየው ይሆናል። የመጀመሪያው የመደመር የቅይር ጸባይ። የመደመር የቅይር ጸባይ ሀ ለኛ አመርሃ መኛ ለና መ ከዜሮ የተለዩ መሆን አለባቸው ነው። ለና መ ከዜሮ የተለዩ መሆን። ምክንያቱም መና ለዜሮ ሆኑ ማለት ምን ሆነ ማለት ነው? አንዲፋይንድ ስለሚሆን መጀመሪያ ንብብር ቁጥራችንም በሃለኛ ሲቀመጥ ለምን መሆን የለበትም ብለናል? ዜሮ መሆን የለበትም፣ ወይም ለ ከዜሮ የተለየ ቁጥር መሆን አለበት ነው። ስለዚህ የንብብር ቁጥሮች ከሆኑ አንደኛው ህግ ምንድነው የምለው? ሀ ለኛ ሲደመር ሐመርሃ መኛ እኩል ይሆናል ሐመርሃ መኛ ሲደመር ሐመርሃ መኛ ሲደመር ሀ ለኛ ነው ነው ያለ። እስቲ የኛውን በምሳሌ እንየውና በምሳሌ 2/3 ሲደመር 4/5 እኩል ይሆናል 4/5 ሲደመር 2/3። ይሄ ምሳሌ እንያና 2 ሲባዛ በስንት? በ5 10 ሲደመር 3 ሲባዛ በ4 12 ሲካፈል 3 ሲባዛ በ5 15። እዚህ ጋር ነውና 4 ሲባዛ በ3 12 ሲደመር 2 ሲባዛ በ5 10 ሲካፈል 5 ሲባዛ በ3 15። 10 ሲደመር 12 22 15ኛ 10 ሲደመር 12 22 15ኛ። ስለዚህ በዚህ የመደመር የቅይር ጸባይ ላይ ሀለኛ ሲደመር ሐመርሃ መኛ ማለት ሐመርሃ መኛ ሲደመር ሀ ለኛ ነው ማለት ነው። እዚህ ጋር እንደምታዩት ምንም አይነት ያመጣው ለውጥ የለም። ሁለቱ ምንድናቸው? 22 15ኛ 22 15ኛ። በዚህ አይነት መልክ ከተቀመጠ ሀለኛ ሲደመር ሐመርሃ መኛ እኩል ይሆናል ሐመርሃ መኛ ሲደመር ሀለኛ ከሆነ በዚህ መልክ ሲቀመጥ ምን እንላለን? የመደመር የቅይር ጸባይ እንላለን ማለት ነው። እሺ ሁለተኛው ጋር እንሄድና ሀ ለኛ ሲደመር ሐመርሃ መኛ ሲደመር ሰረኛ እኩል ይሆናል ሀለኛ ሲደመር ሐመርሃ መኛ ሲደመር ሰረን። እዚህ ጋር እንደምታዩት ምንም የተለየ ነገር የለውም። መጀመሪያ ስንት ምን ተሰጠን? 3 ንብብር ቁጥሮች ተሰጡን። 3 ንብብር ቁጥሮችን ስንደምር ምን ይባላል? የመደመር የተጣማጅ ጸባይ ይባላል። ምንም የተለየ ነገር የለውም። የመደመር የቅይር ጸባይ ላይ 2 ንብብር ቁጥሮችን መደመር ነው። የመደመር የተጣማጅ ጸባይ ላይ ደግሞ 3 ንብብር ቁጥሮችን ምን ማድረግ? መደመር ነው። ያ እንዴት ነው የሚሆነው የሚለው እንያዝ።
መጀመሪያ የምንሰራው የቅንፍ ውስጥ እንሰራለን። በምሳሌ እንያና 1 2ኛ ሲደመር 4 7ኛ ሲደመር 5 3ኛ ይሄ ማለትና 1 2ኛ ሲደመር 4 7ኛ ሲደመር 5 3ኛ እነዚህ እኩል ናቸው ነው እያለ ነው። የመደመር የተጣማጅ ባህሪ እነዚህ ምንድናቸው? እኩል ናቸው። እኩል ናቸው ወይስ አይደለም የምንለውን እነዚህ ሁለቱ ምንድናቸው? እኩል ናቸው እያለ ነው ያለን። እነዚህ ሁለቱ እኩል መሆናቸውን ደግሞ እስቲ እንያ። መጀመሪያ ቅንፍ ውስጥ ያለውን እንስራ። 3 ሲባዛ በ4 12 ሲደመር 7 ሲባዛ በ5 35 ሲካፈል 7 ሲባዛ በ3 21 12 እና 35 እንደምሩት ስንት ይሆናል? 47 ስንተኛ? 21ኛ መት ሲደመር ማናለች እዚህ ጋር ከውጭ ከቅንፍ ውጭ ያለችው 1 2ኛ። አሁን 1ን በ21 አባዙ ስንት ይሆናል? 21 ሲደመር 2ን በ47 አባዙ 94 ይሆናል። ሲካፈል ሲባዛ በ21 42 ይሆናል። እኩል ይሆናል 21 ሲደመር 21 ሲደመር 94 1 እና 4 5 9 እና 2 11 ስንተኛ? 42ኛ 115 42ኛ መጥቷል። 115 42ኛ። እስቲ ይሄኛው የዚህኛው ነው። የዚህኛውን ደግሞ እስቲ እንየው። ተመሳሳይ በዛ ልክ ይመጣልናል ወይ? አሁን ይሄ 5 3ኛ ከምንድን ነው? ከቅንፍ ውጭ ነው። 1 2ኛ ሲደመር 4 7ኛ መጀመር እንሳለን። ከዛ በኋላ የኛውን መደመር 4 ሲባዛ በ7 7 ሲደመር 2 ሲባዛ በ4 8 ሲካፈል 2 ሲባዛ በ7 14 ይሆናል። 1 ሲባዛ በ7 7 2 ሲባዛ በ4 8 2 7 15 ስንተኛው ነው? 14ኛ ሲደመር ከውጭ ያለው ማን ነው? እዚህ ጋር 5 3ኛ ነው። 5 3ኛ እንወስዳለን። 5 3ኛ 15 ሲባዛ በ3 ስንት ይሆናል? 45 ሲደመር 14 ሲባዛ በ5 10 ጊዜ 5 50 4 ጊዜ 5 70 20 ይሆናል። ሲካፈል 14 ጊዜ 3 42 እኩል ይሆናል 45 እና 70 ደምሩ 5 ሲደመር 0 5 4 ሲደመር 7 115 ስንተኛ? 42ኛ። ስለዚህ ሁለቱም ምንድናቸው? የመደመር የተጣማጅ ጸባይ ሀለኛ ሲደመር በቅንፍ ውስጥ ሀመኛ ሲደመር ሰረኛ እና ሀለኛ ሲደመር ሀመርሃ መኛ። እዚህ ጋር ምንድነው ያሳየን ያለው? 3 ንብብር ቁጥሮች ሲደመሩ ሁለቱ በቅንፍ ውስጥ ይሆናል፣ አንዱ ከቅንፍ ውጭ ሲሆን ምን አይነት ጸባይ ያለው ማለት ነው? የመደመር የተጣማጅ ጸባይ ያለው እንላለን። 2 ሲሆን ደግሞ የመደመር የቅይር ጸባይ ያለው ብለን እንላለን ማለት ነው። ስለዚህ በዚህ አይነት መንገድ መደመርን እንዴት ሰፋ ማድረግ እንደሚቻል ነው እያሳየ ያለው። ሶስተኛውን ደግሞ ነው ያስቲ ሶስተኛው ደግሞ የመሃን አባል ጸባይ፣ ያ ማለት ዜሮ ፕሮፐርቲ ማለት ነው። ማንኛውም ቁጥር ላይ ዜሮ ስንጨምር ራሱ ቁጥሩ እንደምናገኝ ነው ሶስተኛ ያምነው። ሀለኛ ሲደመር ዜሮ ይሆናል። ሀለኛ ያ ማለት በምሳሌ እንያብነት 2 5ኛ ሲደመር 0 ይሆናል 2 5ኛ ማለት ይሄ ዜሮን የምንደምርበት ወይም ዜሮን ፕሮፐርቲ እንላለን። አባል ጸባይ ወይም ዜሮ ፕሮፐርቲ እንላለን። ማንኛውም ቁጥር ላይ ዜሮ ስንደምር ምን የምናደርገው የምናገኘው ራሱ ቁጥሩ መሆኑን የሚያሳይ ነው ማለት ነው። አራተኛው ደግሞ የንብብር ቁጥሮች ስብስብ አባል ተቃራኒ ስለመሆኑ ነው። የንብብር ቁጥሮች አባል ተቃራኒ ስለመሆኑ እስቲ ያው እንግዲህ ከዚህ በፊት አይተናል። ተቃራኒ ማለት ምን ማለት ነው? ለምሳሌ የአሉታ 7 ተቃራኒ ስንት ነው? አውንታ 7 ነው። የአውንታ 1/2ኛ የአሉታ 1/2ኛ አውንታ 1/2። እነዚህን ቁጥሮች ስንደምራቸው ምን ይፈጠራል ነው? እስቲ እንያቸው ምሳሌ። ስለዚህ ሀለኛ ሲደመር ኔጌቲቭ ሀለኛ ወይም አሉታ ሀለኛ ምን ይሆናል ነው? ይሄ መልሳችን ሁልጊዜ ምንድነው? ዜሮ ነው።
እንዴት ዜሮ ይመጣል የምለው በምሳሌ ላይ ያሳያችሁ። ኔጌቲቭ 4/5 ሲደመር 4/5 እንደዚህ ነው። ልክ ቅድም እንደሰራ ነው በቅድሙ አይነት መሰረት እንስራ በቀላሉ። እዚህ ጋር እንደምታዩት ታይታቸው ተመሳሳይ ነው፣ ግን ይሄኛውን የክሪስ ክሮሱን መንገድ በመጠቀም ኔጌቲቭ 4 ሲባዛ በ5 ኔጌቲቭ 20 ሲደመር 5 ሲባዛ በ4 20 ሲካፈል ለስንት 5 ሲባዛ በ5 25 ኔጌቲቭ 20 ሲደመር 20። ይሄ ማለት በቀላሉ 20 ሲቀነስ 20 ማለት ነው። ምክንያቱም እችኛዋን 20 እዚህ ጋር መጣን፣ እችኛዋን ደግሞ ወደዚህ መጣን። 20 ሲቀነስ 20 ስንት ሆናል? 0 ስንተኛ? 25ኛ። 0ን ለ25 ስናካፍል የምናገኘው ምንድነው? 0 ነው ማለት ነው። ስለዚህ የንብብር ቁጥሮችን ተቃራኒ ስንደምር የምናገኘው ውጤት ምንድነው? ራሱ ምንድነው? 0 ነው። ሌላ አንድ ምሳሌ ልጨምርና ተመሳሳይ ስለሆነ እንትን እንዳይላቸው 4/7 ሲደመር ኔጌቲቭ 4/7። እንግዲህ እንደምታዩት አሉታና አውንታ ነው፣ ግን ምንድናቸው? ቁጥሮቹ ተመሳሳይ ናቸው፣ ኦፖዚት ናቸው፣ ከዜሮ በተቃራኒ ያላቸው ናቸው። ማለት 4/7 ሲደመር ኔጌቲቭ 4/7 ወይም አሉታ 4/7። ልክ እንደ ቅድሙ ታይታቸው እዚህ ጋር ምንድነው? ተመሳሳይ ናቸው አይደል? ታይታ እንደውም ተመሳሳይ ከሆነ ብዙም መልፋት የለም። አንዱን ብቻ ትወስዳላችሁ። ስንትን? 7ን ማለት። ከዛ 4 ሲቀነስ 4 ስንት ነው? 0 ስንተኛ? 7ኛ። 0 7ኛ ማለት ስንት ነው ደግሞ? 0 ነው ማለት። እንግዲህ የንብብር ቁጥሮች ስሌቶችና ጸባያቸው ይህን ይመስል ነበረ። ስለ ንብብር ቁጥሮች መደመርና ስላላቸው ጸባይ እንግዲህ መቀነስን የምናይ ይሆናል። አራቱ የሂሳብ ስሌቶች ሁለተኛው መቀነስ ነው። መቀነስን ደግሞ እስኪ ንብብር ቁጥሮችን እንዴት መቀነስ እንችላለን? ትንሽ ያው ከአሉታ ጋር በተገናኘ ትንሽ የሚያስቸግረው ፓርት ይሄ ነው። 3/5 ሲቀነስ 2/7 እኩል ይሆናል ምንድን ነው የሚመጣው? 3/5 ሲቀነስ 2/7። እስቲ ልክ እንደተለመደው ማና አባዛለን። 3 ሲባዛ በስንት? በ7 ሲቀነስ ቅድም ሲደመር ያልነው ሲደመር ስለሆነ ነው። አሁን ግን ሲቀነስ 5 ሲባዛ በስንት? በ2 5 ሲባዛ በ2 ሲካፈል 5 ሲባዛ በ7 5 ሲባዛ በ7 ያ ማለት ደግሞ 3 ሲባዛ በ7 21 ሲቀነስ 5 ሲባዛ በ2 10 ሲካፈል 5 ሲባዛ በ7 35 ከ21 ለ10 ሲቀንሱ 11 35ኛ ይሆናል። 11 35ኛ። አሁን እዚህ ጋር የደመርናቸው ሁለቱም ምንድን ናቸው? አውንታ የሆኑ ንብብር ቁጥሮችን ነው። አሁን ደግሞ አሉታ የሆኑ ንብብር ቁጥሮችን ስንደምር ደግሞ ምን ይሆናል? ራስ ሲንቀንስ ምን ይሆናል የሚለውን ራሱን ነው የምናየው። ሁለቱንም ምን ማድረግ ነው? አሉታ ማድረግ ነው። ኔጌቲቭ አሉታ 3/5 ሲቀነስ አሉታ 2/7። ምክንያቱም እዚህ ጋር ሲቀነስ ነው፣ እዚህ ጋር አሉታ ስለሆነ ሁለቱን አንድ ላይ አናደርገውም፣ ለብቻ ነው የምናደርገው። እኩል ይሆናል ኔጌቲቭ 3 ሲባዛ በ7 ስንት ነው? ኔጌቲቭ 21 ይሆናል። ሲቀነስ 5 ሲባዛ በ2 ኔጌቲቭ 10 ሲካፈል 5 ሲባዛ በ7 35 ይሆናል። አሁን እዚህ ጋር ኔጌቲቭ አለ፣ እዚህ ጋር ኔጌቲቭ አለ። እችኛዋ ቅንፍ የሚመለከት ነው፣ የማባዛት ነው። ኔጌቲቭ ሲባዛ በኔጌቲቭ ወይም አሉታ ሲባዛ በአሉታ አውንታ ነው የሚሆነው። ስለዚህ ኔጌቲቭ ሲባዛ በኔጌቲቭ ወደ ምን ይቀየራል? ወደ ፖዚቲቭ ይቀየራል። ያ ማለት ኔጌቲቭ 21 ሲደመር ስንት? 10። እችኛዋ ኔጌቲቭ ከዚህኛዋ ኔጌቲቭ ጋር ተባስታ ወደ ምን ተቀይራለች? ወደ ፖዚቲቭ ተቀይራለች ማለት ሲካፈል ስንት ይሆናል? እዚህ ጋር 35 ይሆናል። ቅድም እዚህ ጋር ምን ማድረግ ነው? በቀጥታ ፖዚቲቭ ስለነበረው ቀነስ ነው። አሁን ደግሞ ኔጌቲቭ 21 ልክ እዚህ ጋር እንደ 3 ሲባዛ በ7 ስንት ነው? 21 ፖዚቲቭ ነው።
እዚህ ጋር ግን ኔጌቲቭ 3 ሲባዛ በ7 ኔጌቲቭ 21 ነው የመጣው። እሺ አሁን እዚህ ጋር የምታዩት ዕዳና ያላችሁን ገንዘብ በዛ ሐሳቡ ቀለል እንድላችሁ ዕዳና ሰርታችሁ ያገኛችሁት ገንዘብ ብላችሁ አሁን እዚህ ጋር አንድ ሰው 21 ብር ዕዳ አለበት። እዚህ ጋር ደግሞ ስንት አለበት? 10 ብር ደግሞ ሰርቶ ያገኛ በላ። እንግዲህ ዕዳውን ሲከፍል አሁንም ከዕዳ አይወጣም፣ ምክንያቱም ዕዳው ብዙ ስለሆነ ማለት ነው። ስለዚህ 10 ብር ሲከፍል ስንት ብር ይቀርባል? 11 ብር ዕዳ ይቀርባል ማለት ነው። ኔጌቲቭ 11 ስንተኛ? 35ኛ ይሆናል መልሳችን። እዚህ ጋር 11 35ኛ፣ እዚህ ጋር ደግሞ ኔጌቲቭ 11 ስንተኛ? 35ኛ። እንግዲህ እዚህ ጋር ማወቅ ያለባችሁ ሁለት አሉታዎችን በሚንቀንስበት ጊዜ የምናገኘው ምንድነው? አሉታ ነው። ሁለት አውንታዎችን በሚንቀንስበት ጊዜ የምናገኘው ምንድነው? አውንታ ነው ማለት ነው። ይሄን በደንብ መረዳት አለባችሁ። ሁለቱም አሉታ ሆኖ በምንደምርበት ጊዜ አሉታ እናገኛለን። ሁለቱም አውንታ ሆኖ በምንደምርበት ጊዜ አውንታ እናገኛለን። አንደኛው አሉታ አንደኛው ደግሞ አውንታ ቢሆኑስ ምን ይከሰታል ነው። እዚህ ጋር እንዳለው ይሄን እዚሁ እንዳለ እንውሰድና ኔጌቲቭ 3/5 ሲቀነስ እዚህ ጋር 2/7 አሉታ ነበር አይደል? ወደ አውንታ እንቀይረውና 2 ስንተኛ? 7ኛ አሉታ መሆኑ ቀረ። 7 ሲባዛ በኔጌቲቭ 3 ኔጌቲቭ 21 ይሆናል። ሲቀነስ 5 ሲባዛ በ2 10 ይሆናል። ሲካፈል 5 ሲባዛ በ7 35። አሁን ኔጌቲቭ 21 ሲቀነስ ኔጌቲቭ 10 ኔጌቲቭ 21 ሲቀነስ ኔጌቲቭ 10 ይሄ ማለት ምን ማለት ነው? ሁለቱም ዕዳ ናቸው ማለት ነው። አንድ ሰው 21 ብር ዕዳ ነበረበት፣ መልሶ ስንት ብር ዕዳ ገባ? 10 ብር። አጠቃላይ ስንት ብር ዕዳ አለበት? 31 ብር። ይሄ ማለት ደግሞ በተቃራኒው ስንቀይረው ማለት ይሄ ማለት ኔጌቲቭ 21 ሲደመር ኔጌቲቭ 10 ማለት ነው። አሁን እችኛዋ ኔጌቲቭ እና ይሄ ፖዚቲቭ ተደምሮ ምን ይሰጠናል? ኔጌቲቭ ይሄኛው ይሰጠናል። ያ ማለት ምን ማለት ነው? ይሄ ኔጌቲቭ የመጣው ፖዚቲቭ እና ኔጌቲቭ ምን ሆነ? ተባዝቶ ማለት ነው። እሺ አሁን ይሄ ኔጌቲቭ 21 ብር ዕዳ ነበረበት፣ አሁንም ኔጌቲቭ 10 ብር ዕዳ ገባ ማለት ነው። ይሄ በተቃራኒ ኔጌቲቭ 21 ሲቀነስ 10 ማለት ስንት ይሆናል ማለት ነው? ኔጌቲቭ 31 ስንተኛ? 35ኛ ይሆናል። አሁን በተቃራኒው ደግሞ ይሄኛው ኔጌቲቭ አድርገን ነበር። ይሄን ኔጌቲቭ እናድርግና 3/5 ሲቀነስ ኔጌቲቭ 2/7 ቢሆንሳ? አሁን 3ን አባዙ በ7 ስንት ይሆናል? 21 ሲቀነስ 5 ሲባዛ በኔጌቲቭ 2 ኔጌቲቭ 10 ሲካፈል ለ35። አሁን ይሄ ኔጌቲቭ እና ይሄን ኔጌቲቭ ሲናባዛ ምን ይሆናል? ፖዚቲቭ ይሆናል። አሉታና አሉታ ሲባዛ ምን ነው ብለናል? አውንታ ብለናል። ይሄ ማለት 21 ሲደመር 10 ሲካፈል ስንተኛ? 35ኛ እኩል ይሆናል 21 ሲደመር 10 31 ስንተኛ? 35ኛ። እዚህ ጋር እንደምታዩት ቦታቸው መቀያየር። አሁን የመጀመሪያው 11 35ኛ መጣ ራሱ ማለት ነው። 11 35ኛ ምን አድርገን ስንሰራው ሁለቱም ምኑ ነው? አውንታው ነው ሲሰራው 11 35ኛ። ሁለቱም አውንታው ነው ሲመጡ ደግሞ ኔጌቲቭ 11 35ኛ አሉታ ሆነው ኔጌቲቭ 11 35ኛ። ሁለቱም አሉታ ሲሆኑ ሁለቱም አውንታ ሲሆኑ ደግሞ 11 35ኛ። እዚህ ጋር እንደምታዩት ደግሞ 3/5ኛን አሉታ አድርገን ሰራን፣ 2/7ኛን አውንታ አድርገን ስንሰራ ስንት መጣ? ኔጌቲቭ 31 35ኛ መጣ። 3/5ኛን አውንታ አድርገን 2/7ኛን አሉታ አድርገን ስንሰራ ደግሞ ስንት መጣ? 31 35ኛ። እዚህ ጋር በደንብ መጠንቀቅ ያለባቸው እዚህ ላይ ነው። በቃ ፈተና ላይ በምርጫ መልክ ሲመጡ ልክ እነዚህ ናቸው። አሁን በተመሳሳይ 11 35ኛ፣ ኔጌቲቭ 11 35ኛ፣ ኔጌቲቭ 31 35ኛ፣ 31 35ኛ በዚህ አይነት መልክ ስለሚመጡ እዚህ ጋር አሉታና አውንታውን በደንብ መጠንቀቅ አለባችሁ ማለት